ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? በያላችሁበት የአየር ጸባይና የሰዓት አቆጣጠር ምቹ ጊዜ፣ ደስተኛ ህይወት እንዲኖራችሁ እንመኛለን። በነገራችን ላይ ነገ ከማለዳ 12 ሰዓት ጀምሮ በማዕከላዊት ኢትዮጵያ ሆሳና ከተማ ታላቅ ሩጫ ከማለዳ 12 ሰዓት ጀምሮ ከጀግናው ኮሎኔል በዛብህ ጴጥሮስ አደባባይ እስከ ሺላንሻ የ5 ኪሎ ሜትር ሩጫ እንደሚካሄድ ተሰምቷል። ያልተዘጋጀ የከተማው ነዋሪ የለም። ሁሉም በነቂስ በማለዳ በመውጣት ከቤተሰቡ ጋር ከስራ ባልደረባውና ከባልንጀራዎቻቸው ጋር ለመገኘት እንግዲህ ዝግጁ መሆናቸው ብዙ ሰዎች እየገለጹልን ይገኛሉ። እንግዲህ ሁላችሁም እንደምትገኙና በዚህ በአይነቱ ልዩና ታሪካዊ በሆነ ሩጫ ላይ እንደምትሳተፉ ተስፋ እናደርጋለን። መልካም የብሔር ብሔረሰቦች ቀን እንዲሆንላችሁ እንመኛለን። ጥሞን የሚያረካ ብርታቶን የሚመልስ አዲስ ኃይልና ጉልበት የሚሆነው ጤና ውሃ ለጤናው። ኢትዮጵያ ለዘላለም ታፍራና ተከብራ ትኖር። መልካም የብሔር ብሔረሰቦች ቀን ይሁንሎ። ጤና ውሃ ለጤናው። ጥሞን የሚያረካ ብርታቶን የሚመልስ አዲስ ኃይልና ጉልበት የሚሆነው ጤና ውሃ ለጤናው። ኢትዮጵያ ለዘላለም ታፍራና ተከብራ ትኑር። መልካም የብሔር ብሔረሰቦች ቀን ይሁንሎ። ጤና ውሃ ለጤናው።